ሰሞኑን እዚህ ሶሻል ሚዲያ ላይ በተደጋጋሚ የሚመጣልኝ አንድ የኔትፍሊክስ ሾው አለ። ኔትፍሊክስ ዘ ጆክ ወይም ደግሞ ዘ ሮስት የሚል ማለት ነው። እና አንድ የሆሊውድ ሴሌብሪቲ ይመረጥና ጓደኞቹ በዙሪያው ያሉ የስራ አጋሮቹ አብሮ አደጎቹ ምናምን እነሱ እንደሱ ታዋቂ የሆኑ ሰዎች ምናምን ይመረጡና እዛ ተገኝተው በጣም ነው የሚያሾፉበት ማለት ነው። በቃ በጣም በማይጠብቀው ልክ በጣም በሚያስቅ ሁኔታ በጣም ያሾፉበታል ምናምን። ግን መጨረሻ ላይ በቃ በጣም ነው የሚያከብሩት የሚያሞግሱት። ከቀለዱበት በኋላ የፕሮግራሙ ዋናው ዓላማው ምንድነው? ሰውየው በህይወት እያለ በቁሙ እያለ ሪኮግኒሽን መስጠት ነው፣ እውቅና መስጠትና ማክበር ነው የዋናው የዚህ ዘ ሮስት የሚለው ሾው ዓላማ ማለት ነው። እና ይሄንን ሳይ በቃ በጣም ቀን ነው እኛ ሀገርም እንደዚህ አይነት ነገር ቢኖር ብዬ አሰብኩኝ። ምናልባት ይሄ ሮስቱ ቀርቶ እንኳን አርቲስቶቻችን ወይም ታዋቂ ሰዎቻችን አሁን ላይ ጥሩ ስራ ሰርተዋል የሚባሉ ሰዎችን ከመሞታቸው በፊት ህይወታቸው ችግር ላይ ከመውደቁ በፊት ደህና ሆነው እያለ የምናሞግስበት የምንሞጋገስበት ሁኔታ ቢኖር ብዬ አሰብኩኝ። እኛ ሀገር ያው እንደምታውቁት ብዙ ጊዜ ሰው ካልሞተ ብዙ ጊዜ አይሞገስም። በክብር ስሙ ላይ እንዲህ አድርጎ ነበር፣ እንዲህ ሰርቶ ነበር፣ እንዲህ ውለታ ውሎልኝ ነበር እየተባለ የሚወራለት አንድ ሰው እኛ ሀገር ላይ ከሞተ በኋላ ነው። በህይወት እያለ ክብር አንሰጠውም፣ አክብሮት አንሰጠውም። ብዙውን ጊዜ እንደውም ደህና እየሆነ ሲመጣ እየሰራ ምናምን እያለ የሆነ መጥፎ ነገር እየተፈለገ ስለሱ ጥሩነቱን የሚያጎድፍ ነገር እየተፈለገ ነው የሚወራበት። እና ከመሞቱ በፊት አስቀድሞ ምክንያቱም ከሞተ በኋላ ያለውን ነገር ስለማያየው እንደምናከብረው እንደምንወደው መንገር ያለብን አንድን ሰው በህይወት እያለ ነው ብዬ አስባለሁ። የኛ ሀገር የለቅሶ የቀብር ሁኔታ እኔ ብዙ ጊዜ ይገርመኛል። አሁን ለምሳሌ አሁን አንድ ሰው ሲሞት ሰዎቹ ወደ ለቅሶ ቤት ወይም ደግሞ ወደ ቀብር ቦታው የሚሄዱት የሟች ቤተሰቦች እንዲያዩዋቸው ነው። እገሌ መጥቶ ነበረ፣ እገሌ ተገኝቶ ነበር እንደሚባል እንደውም ፊትን አስመታና ና ነው የሚባለው። ታይተህ ና ምናምን ነገር ይባላል። ምክንያቱም የሰውየውን በህይወት የሞተውን ሰውዬ ለሱ ሲሆን የምንደርስ ያለነው በቁም ያለው ሰውዬ ነገ የኛን ለቅሶ እንዲያደምቅ ስለምንፈልግ የኛ ለቅሶ ላይ እንዲገኝልን ስለምንፈልግ ዛሬ ሌላውን ሰው ለቅሶ እንሄዳለን። እና ይሄ እኔ ልክ ነው ብዬ አላስብም። ምክንያቱም እኔ ከሞትኩ በኋላ ስላለው ነገር እኔ ያገባኛል ብዬ አላስብም። በሳጥን ብቀበር፣ በኬሻ ተጠቅልዬ ብቀበር፣ በነጠላ ተጠቅልዬ ብቀበር ለኔ ግድ አይሰጠኝም። ምክንያቱም ኦልሬዲ እኔ ሞቻለሁ። ከዛ በኋላ የሚሰማኝ ስሜት የለም። የሞተ ሰው የሚሰማው የሚያስበው ነገር ስለሌለ እኔ እሱ ነገር ግድ አይሰጠኝም። እና ሰዎች በቁማቸው እያሉ በህይወት እያሉ የምንረዳዳበት ነገር ይሄ ክብር የምንሰጣጥበት እውቅና የምንሰጣጥበት ነገር ቢኖር ጥሩ ነው ብዬ አስባለሁ። እና አንድ መንግስቱ ገዳሙ የሚባል ጋዜጠኛ ነበረ ድሮ ሞገደኛው ጋዜጠኛ ነው የሚባለው። እና ከዚህ ከሞት ከቀብር ጋር ሲነሳ ብዙ ጊዜ እኔ እሱ ይመጣብኛል። አንድ ጊዜ ምን አደረገ? ራሱ እንደሞተ አስመስሎ ሞቻለሁኝ ብሎ ለሰው ያስወራና ቀጨኔ መድኃኒዓለም እንደሚቀበር ከነሰዓቱ ይናገራል ማለት ነው። ከዛ ሰዎች መንግስቱ ገዳሙ ሞቷል ብለው ተጠራርተው ቀብር ቦታው ላይ በተባለው ሰዓት ሲገኙ መንግስቱ ገዳሙ ሙሉ ሱፉን ለብሶ በመሃላቸው ተገኘ። ከዛ ሰዎቹ ይሄ ምንድነው ምናምን ብለው በመገረም ሲያወሩት አይ በህይወት እያለሁ ቀባሪዎቼ ማን እንደሆኑና የቀብር ስነ ስርዓቴ ምን እንደሚመስል ለማየት ፈልጌ ነው አላቸው። መንግስቱ ገዳሙ የሰራቸው ብዙ ነገሮች አሉ። በጣም የሚወራ በጣም የሚያዝናና ሌላ ጊዜ እነግራችኋለሁ። ግን ይቺ ከቀብር ጋር በተገናኘች ከለቅሶ ጋር በተገናኘ ያደረጋት ነገር ልክ ነው። ሰው በህይወቱ እያለ ቆሞ እየሄደ እያለ እየተንቀሳቀሰ እያለ ብናከብረው የሚገባውን እውቅና ብንሰጠው በጣም ጥሩ ነው ብዬ አስባለሁኝ። ብዙ ጊዜ የኛ አባባል ውስጥም ብዙ ጊዜ እንዲህ ይነሳል ቀባሪ አታሳጣኝ ነው። አሟሟቴን አሳምርልኝ ምናምን ለሞት ያለን ፍራቻ እና በዛ አመለካከቱ እኔ ልክ ነው ብዬ አላስብም። ያው አሟሟትን ማማሩ ጥሩ ቢሆንም ከሞተ በኋላ ግን ሰው ጀስት ስሙም ይቀየራል። አስከሬን ሬሳ ነው ይባላል። በድን ነው እና ከዛ በኋላ ያለው ነገር ትርጉም የለውም። ይሄ የሚያስቀና ሾው እኛ ሀገርም ቢኖር ብዬ አስባለሁኝ። ታዋቂ ሰዎቻችን የምንወዳቸው የምንላቸው ሰዎች በገዛ ጓደኞቻቸው የቅርብ ሰዎች ስለሰሩት ስራ እውቅና ተሰጥቶ
በአክብሮት ምናምን በቃ ደስ ብሏቸው ቀሪ ዘመናቸውን ትዝታ ሆኗቸው የሚኖሩበት ነገር እንዲህ አይነት ሾው ቢኖር እመኛለሁኝ።